ጤና ይስጥልን ፓሲቭ ኢንካም የምታገኙባቸውን ሜቶዶችን ከዚህ በፊት እናገር ነበረ። እንደ ቲፕ ነው። በሳምንት አልፎ አልፎ ቲፕ አረጋችሁ ነበረ። በገባሁትም ቃል መሰረት የተለያዩ ኦንላይን ሜቶዶችን ነግሬያችኋለሁ። ክሊክ ወርከር ከዚህ በፊት ትዝ ይላችሁ እንደሆነ ወይም ያያችሁ ሰዎች ክሊክ ወርከር ነግሬያችኋለሁ። ከዛም ባለፈ ቶሎካ አስተዋውቂያችኋለሁ። እንደዚሁም ደግሞ ሌጂቲሜት የሆኑ ኦንላይን ላይ ዲፓርትመንቶቻችን ከዚህ በፊት ትምህርት ዩኒቨርሲቲ ጆይን ያደረግን ሰዎች ከሆኑ ኦንላይን እንዴት አድርገን ስታዲ ኖቶችን መሸጥ እንደሚችሉ ወይም ሃንዳውቶች ምናምን የሚሸጡባቸውንም ህጋዊ የሆኑ ፕላትፎርሞችን አሳያችኋለሁ ማለት ነው። እና እነዛ ላይ ዳውንሎድ የተደረጉ ከሆነ ፔመንት የሚፈጽሙባቸውን ሳይቶችን ከነ እንትናው ከነ ያለውን ዴታ እና እንዴት ያሉ ትራፊክ እየጎበኙ የሆኑ ሰዎች የሚያዩባቸው መሆኑን በራሴ አካውንት አሳያችኋለሁ ብዙዎችን ማለት ነው። እና እኔ ከዚህ በፊት ቬሪፋይ ያደረኳቸውን ነው ማሳያችሁ እንጂ ማጭበርበር አይደለም። ይሄ ብዙ ጊዜ ቲክቶክ እና ቪው ለማግኘት ተብሎ ብዙ የተለያዩ ማጭበርበሪያ ነገሮች እናያለሁ። ያው የተለመደ ነገር ነው። የሌለ ሰዎች ኮምፒውተር የድሮ ኮምፒውተር ሲያስጎረጉሩ፣ እንደዚሁም ደግሞ ይሄ ምንድነው የተጣለ ቴፕ የበሰበሰ ሬዲዮ ምናምን ነገር ሲያስጎረጉሩ፣ እነዚህ አብዛኛዎች እውነቴን ነው የምላችሁ ፌክ ናቸው። ፌክ ነገር አትከተሉ። እውነት ያልሆነን ነገር እኔ አልነግራችሁም። ቪው አየ አላየ አይ ዶንት ኬር። ምክንያቱም ራሴ የምተዳደርበት እንትን አለ እንጂ እኔ ምንም አይነት ፔን የሚከፍለኝ ነገር የለም። ስኪና አይከፍለኝም፣ እንዲከፍለኝ አይደለም። ዝም ብዙ ቪው ምናምን ተገኝቶ ምናምን ነገር እሱ መሸቀል ይቻል ይሆናል፣ ግን ሰውን አታለጥሩ አይደለም። ግን ሌጂቲሜት የሆኑ ትክክለኛ ፔመንት የሚፈጽሙ ፓሲቭ ኢንካም የሚገኝባቸውን ነው የምነግራችሁ። አይቼ አካውንት ከፍቼ አረጋግጬ ብዙ ጥናት አርጌ ነው ማሳያችሁ ማለት ነው። እና ዛሬ ይዤላችሁ የቀረብኩት ማይክሮ ወርከር የሚል ነው። ቪዲዮ ሪከርድ፣ ስክሪን ሪከርድ አስቀምጫለሁ፣ አያይዤላችኋለሁ። እንዲህ አይነት መረጃዎች ቲፖች እንዲደርሷችሁ ከፈለጋችሁ ፎሎ አድርጉ። እኔ ብዙ ጊዜ እንግዲህ ምንድነው ታብታብ የምትሉት ነገር ምናምን ነገር ብዙ አልለመድኩም። ኮፒ ሊንክ ምናምን ትላላችሁ፣ ብቻ አድርጉ ለሌሎች እንዲደርሳቸው እና ለሌሎች እንዲጠቀሙ ነው። ስለዚህ ቲፕ ነው የማደርገው። አብዛኞቹ የኔ ኮንተንቶች ባህላዊ ነገሮች ጋር የተገናኙ ነገሮች ናቸው። ቋንቋን፣ ባህልን ሜይንሊ የምሰራቸው ነገሮች እና አንዳንድ ኢንተርቴንመንቶች አሉ። ደግሞ ፓሲቭ ኢንካም ገቢ ማመንጫ መንገዶች እንደ ቲፕ አቀርባለሁ። ብዙ ኦንላይን ሜተዶች አሉ። ብዙ ሙያ የማይጠይቁ፣ ዩኒቨርሲቲ ዲግሪ የማይጠይቁ፣ ሰርቲፊኬት የማይጠይቁ፣ ብቻ እንግሊዝኛ አንደርስታንድ ካደረጋችሁ መስራት የምትችሉባቸውን ፓሲቭ ኢንካም ሜተዶችን ነው የማሳያችሁ እና ቬሪፋይድ የሆኑትን ነው እንጂ እኔ ቢሊየን ትሆናለች ምናምን። ፓሲቭ ኢንካም ማለት ትንሽ ደቃቅ ዶላር ሳንቲም ግን ስትጠራቀም ሜይቢ ለምሳሌ ከክሊክ ወርከር ኤግዛክትሊ ከ50 እስከ 100 ዶላር ፐር መንዝ ማግኘት ይቻላል። ኮንሲስተንት ለሆኑ ማለት ነው። ስለዚህ ፐርሲስተንት የሆነ ሰው መጥቶ በትክክል የሚሰራ ከሆነና ትዕግስት ያላቸው መስራት የሚችሉባቸውን ይችላሉ። ስለዚህ ቬሪፋይ አድርጉ። እናንተ ተከታተሉ፣ ሪከርድ ጭኝላችኋለሁ። ፎሎ ማድረግ እንዳትረሱ። ፎሎወር ቁጥር ግን በጣም ያንሳል በእውነት። እኔ እንደዚህ ለፍቼ ምናምን ነገር እንዴ አትሊስት 10,000 ፎሎወር ያስፈልገኛል አትሊስት ምላችሁ። ምክንያቱም ብዙ ኢፈርት ኢንቨስት አድርጌ አንዳንድ ፕሮግራሞችን እናቀርባለሁ። በእውነት ለማሳቅ ብቻ አይደለም፣ ብዙ ጠቃሚ ፕሮግራሞችን አቀርብላችኋለሁ። ቀጣይ ላይ ዩቱብ ላይ ፍካሬ ሚዲያን ሰብስክራይብ ብታደርጉ፣ እንደዚሁም ፌስቡክ ላይ የቆየ ነው። ያው ፍካሬ ሚዲያ ፌስቡክ ላይ ፎሎ አድርጉ። እንዲሁም ቲክታክ ላይም እንደዚሁ አጫጭር መረጃዎች እንዲደርሷችሁ ፎሎ ማድረግ እንዳትረሱ። አመሰግናለሁ። ተከታተሉት። ሪከርዱ ግልጽ በሆነ ምናልባት የድምፅ ጥራት ጉድለት ካለ እናስተካክላለን። ተከታተሉ። ትወዱታላችሁ እርግጠኛ ነኝ። ቅድም እንደነገርኳችሁ ያው ይሄ ማይክሮ ወርከር ነው። በዚህ ማይክሮ ወርከር እንዴት ፓሲቭ ኢንካም ማግኘት እንደምንችል ነው የማሳያችሁ። አሁን እዚህ ጋር አዲስ ከሆናችሁ ሬጅስተር የሚለውን መንካት ትመዘገባላችሁ። ከዚህ በፊት የተመዘገባችሁ ከሆነ እንግዲህ አዲስ ናችሁ ብዬ ከዜሮ ለምሳሌ ለመጀመር ብፈልግ ሬጅስተር የሚለውን እነካለሁ። ከዛ በኋላ እመዘገባለሁ። እኔ ግን ለእናንተ ለማሳየት ስል አካውንት ክሬት አድርጌያለሁ። የመጀመርኩት ስለሆነ ሎጊን አደርጋለሁ ማለት ነው። ስለዚህ እዚህ ጋር ኢሜይልን እጽፋለሁ። ተካ3161 አደርጋለሁ። ፓስወርድ የሚስጥር ስለሆነ አላሳያችሁም። ኢሜይል ይሄን መጠቀም ትችላላችሁ። እኔ ጋርም ኮንታክት ማድረግ የሚፈልግ ሰው ችግር የለውም፣ በማናቸውም ስፓም ካልሆነ በስተቀር ትላለሁ። ስለዚህ እዚህ ጋር የኔን ፓስወርድ አስገባለሁ ማለት ነው። ፓስወርድን ካስገባው በኋላ አሳያችኋለሁ። ፓስወርድን አስገብቻለሁ። የረሳሁት ነገር አለ ማለት ነው። እሺ ፓስወርድን አስገብቼ ሎጊን
አደረኩ ገባው። ከገባው በኋላ እንግዲህ አዲስ ከሆናችሁ ፓስወርድ ክሬት አድርጋችሁ ኢሜል ቬሪፋይ ማድረግ ይጠበቅባችኋል። ኢሜል ቬሪፋይ ካደረጋችሁ በኋላ ከኢሜል ቬሪፊኬሽን በኋላ እንደገና ፎን ቬሪፋይ አድርጉ ይላችኋል። አሁንም ፎን ቬሪፊኬሽን ከተጠናቀቀ በኋላ አካውንትም ይጠይቃል ማለት የፔመንት ምናምን መተድ ትመርጣላችሁ። እሱ ችግር የለም። ሌላ ጊዜ በዚህኛውም ዋሌት ስለሚቆይላችሁ ሌላ ጊዜ የዊዝድሮዋል ሜተድ እዚህ ጋር አለ። ዊዝድሮ የምታደርጉበት ከሰራችሁ በኋላ ነው። እሱ እንግዲህ ትንሹ ትራሽሆልድ $6 አይ ቲንክ እርግጠኛ አለሁ። ቼክ አድርጉ እናንተ። ሚኒመም ማድረግ መሰብሰብ ያለባችሁ መጠን እዚህ ጋር ክሊክ ስታደርጉ ያሳያችኋል። ይህንን ታደርጋላችሁ። አካውንታችሁን ቬሪፋይ የሚሞላውን ኤግዛክት የሆነ ቁጥራችሁን ነው የምትሞሉ፣ አድራሻችሁ ምናችሁ። በኋላ ከባንክ ወጪ በምታደርጉበት ጊዜ ክሬደንሻሎች ማች ማድረግ ስላለባቸው በጥንቃቄ የሚሞሉትን አካውንታችሁን ትሞላላችሁ። እኔ አሁን ገና ለማሳየት ስለሆነ ከዚህኛው ላሳያችሁ በቀጥታ ወደ ጆቦች ነው የምወስዳችሁ። ምን አይነት ታስኮች አሉ የሚለው ነገር ነው። እንደ ስሙ ማይክሮ ወርኮች ናቸው ያሉት። ማይክሮ ታስኮች አሉ። በዚህ ውስጥ የሚከፍሉ ካምፓኒዎቻቸውን የሚያስተዋውቁባቸው የተለያዩ ዌብሳይቶች፣ ዩቱቦች፣ እንደዚሁም ማህበራዊ ሚዲያ የተለያዩ ፕላትፎርሞች ላይ ሰብስክራይብ እንድታደርጉ፣ ላይክ እንድታደርጉላቸው፣ እንደዚሁም ደግሞ የዲጂታል ምርቶቻቸውን ፎር ኤግዛምፕል ሶፍትዌሮችን ጭናችሁ ቴስት የምታደርጉባቸው የተለያዩ አፕሊኬሽኖችን በአንድሮይድ ወይም በዊንዶውስ ወይም ደግሞ በማክ በተለያዩ ፕላትፎርም ላይ እቃዎች ላይ የምትጠቀሟቸውን ቴስት የምታደርጉባቸውና ሬት የምታደርጉበትን ነው ታስኮች ማለት ነው የሚሰጧቸው። እና ለዚህ ካምፓኒ ስለሚከፍሉ ካምፓኒው ደግሞ ምንድነው የሚያደርገው? ቢዝነስ ሞዴሉ ምንድነው? ከሚያገኘው ለእናንተ ጥቃቅን እዚህ እንደምታዩት እዚህ ጋር ወርኮች ላይ እያንዳንዳቸው እየተተመነ አለ ገንዘብ ከ0.10 ያ ማለት ከ10 ሳንቲም ዶላር ነው። በዶላር ነው፣ የኛ 10 ሳንቲም አይደለም። ዶላር የኛ ወዳጄ ዶላር 10 ሳንቲም ትልቅ ቫልዩ አለው። ስለዚህ 10 ሳንቲም አለ እስከ $4 አለ፣ እስከ $4 ድረስ። ግን ቋምጣችሁ ወደ ትልቁ አትሂዱ። ወይንም መክራችሁ ከትንሹ ጀምሩ። ምክንያቱም ትልቁ በጣም ብዙ ታስኮች አሉና ስትለምዱ ወደ ትልቁ ትሄዳላችሁ። እና ግን መጀመሪያ መጀመር ያለበት ከትንሹ ታስኮች ካፓብል የሆኑት እዚህ ጋር ምን ያስቀምጣል መሰላችሁ? you should only accept jobs you are capable of finishing ይላል። ስለዚህ የእናንተ ካፓቢሊቲ ይወስናል። የምትችሉትን ትመርጣላችሁ። እንዲሁ ዝም ብላችሁ ትልቅ ዶላር አለው ብላችሁ ትልቁ ላይ ሄዳችሁ ዘላችሁ ኩብ እንዳትሆኑ ማለት ነው። ስለዚህ የጆብ አይነቶች እዚህ ጋር ብዙ አሉ፣ ትመርጣላችሁ። እነዚህ ጆቦች ናቸው። ቪዲዮ በማየት ዩቱብ ላይ ሄዳችሁ ሰብስክራይብ በማድረግ እና ስክሪንሾት አድርጋችሁ ላይክ አድርጋችሁ ኮሜንት የምታደርጉባቸው አሉ። እንደዚሁ ደግሞ ዌብሳይት ላይ ሄዳችሁ ሰብስክራይብ የምታደርጉባቸው አሉ። ኢሜል ክሬት አድርጉ የሚሏችሁ አሉ። እና የተለያዩ ታስኮች በጣም ብዙ ታስኮች አሉ። ይሄ ሁላችሁ $1 አለ፣ 11 ሳንቲም ዶላር ሳንቲም አለ። ትልቁ $4 ነው እዚህኛው ፕላትፎርም ላይ እንደምታዩት። ይሄ ሁሉ ታስክ ነው። ስለዚህ አንዱን ታስክ ለምሳሌ ቀላሉን አሳያችሁ ቪዲዮ ማየት ሊሆን ይችላል። ዩቱብ ላይ ሄዳችሁ ሰርች አድርጋችሁ ቪዲዮ እዩ የሚላችሁ ከሆነ ዩቱብ እዚህ ጋር ፎር ኤግዛምፕል ዋቺንግ ፎር 9 ሚኒትስ ይላል። ስለዚህ to watch this video for 9 minutes ክሊክ ባደርገው ይዞኝ እዚህ ጋር ይወስዳል። ይሄ ለምሳሌ ከኢትዮጵያ መስራት ይችላል ወይ የሚለውን እዚህ ጋር ያሳያችኋል። ይሄ all countries are accepted። ስለዚህ ከኢትዮጵያ ሆኜ መስራት እችላለሁ። ሌጂቲሜት ነው። ከኢትዮጵያ ከሰራው እዚህ ጋር አካውንት እንትን ላይ ክሬዲት ይደረግልኛል፣ እንትን ያደርግልኛል፣ ዲፖዚት ያደርግልኛል። ከዚያ በኋላ ሚኒመም ትራሽሆልድ በሚደርስበት ጊዜ ዊዝድሮ ማድረግ ይችላለሁ። ስለዚህ እነዚህ ኢንስትራክሽኖችን በደንብ ማንበብ ይጠይቃል። በጣም ኢንስትራክሽን ላይ ካርፉል መሆን አለባችሁ ይላል። ኢንስትራክሽኖችን የምትዘሏቸው ከሆነ ሌላ ጊዜ ብሎክ የመደረግ እድል አለ። you will be blocked ይላል። ያው ለምሳሌ repeat submission with instruction not followed will result in a negative rating and will potentially be blocked። ስለዚህ in order to not be blocked ምን ማድረግ አለባችሁ? ብሎክ ላለመደረግ በጣም ካፓብል የሆናችሁን ምስሮችን ስራ ነው የምትመርጡት ማለት ነው። ስለዚህ ይሄን ከመጀመራችሁ በፊት ባይ ዘ ወይ አጫጭር ፈተና አለ። ጥያቄ ምርጫዎች ናቸው። ምርጫ ጥያቄዎች በጣም ግን ሰዓት ውስን ሰዓት ነው የሚሰጣችሁ። በአጭር ሰዓት ውስጥ እነዚህን ጥያቄዎች ወደዚህ ታስክ አሁን ከዚህ በፊት እኔ ተፈትኜ ነው ጥያቄዎችን ያቀርብ ነበር ዳይሬክትሊ። አሁን ይሄንን አክሰፕት ብል ቀጥታ ወደ ስራው ይወስደኛል። አሁን ለሾው ስለሆነ አክሰፕት ብሎን ክሊክ አላደርገውም። ለምን መሰላችሁ? ብዙ ጊዜ ዝም ብዬ ክሊክ ያደረኩ አክሰፕት አድርጌ ውድቅ እያደረኩ ዲክላይን ማድረግ ከሆነ ሌላ ጊዜ የነኔ የመሳተፍ እድል ላይ ተጽዕኖ ሊያሳድር ይችላል። ስለዚህ ፓርት ታይም ላይ የምሰራው ስለሆነ ነው በጣም ቢዚ ሆኜ። ለምንድን ነው ያልሰራው አካውንት 00 ይላል። ሌላዎቹ ላይ ብዙዎቹ ላይ ሳሳያችሁ አካውንት ላይ የሆነ ነገር ዲፖዚት ምናምን አሳያችሁ ነበር። እዚህኛው ላይ 00 ይላል። ለምንድን ነው 00 ያለው? ጊዜ አጥቻለሁ እውነት ለመናገር እና ሌሎች ብዙዎችን ቴስት አደርጋለሁ። የለኝም በጣም ቢዚ በመሆን የራሴ የምሰራቸውን ብዙ ስራዎች ስላሉ ማለት ነው። ከዛ አንጻር ነው። ግን በጣም ህጋዊ ነው። ምን አለ በሉኝ፣ ሞክሩት።
ትወዱታላችሁ። ሞክሩት፣ ግን ፈጣን ቀልጣፋ መሆን ይጠበቅባችኋል። ሴቶች ይሰሩታል ብዬ አስባለሁ። ለምን ሴቶች ብዙ ጊዜ ትዕግስተኞች ናቸው፣ ትዕግስት አላቸው። እነዚህ አይነት ፕላትፎርሞች ላይ እንትን ናቸው። ምንም የሚያስከፍላቸው ነገር የለም፣ መስራት ነው። ከዛ በኋላ ዊዝድሮዋል ሜቶዶች ብዙ ናቸው። በእኛ አካባቢ ላይ መስራት ማውጣት የምንችላቸው ሜቶዶች አሉ። ከፔፓል ነው እኛ ጋር የማይወጣው፣ ግን እነዚህ ፓዮኒር አለ። እነዚህን ፓዮኒር ይሄ አለ፣ ፎር ኤግዛምፕል ቪዛ ካርድ አለ፣ ማስተር ካርድ አለ። ስለዚህ በኢትዮጵያ ደረጃ ማውጣት ይቻላል። አዎ ፖስብል። ስለዚህ የክፍያ ሜቶዶች እነዚህ ናቸው። ስለዚህ ሚኒመም እናንተ እነዚህ ዲፖዚት መጠን ነው የሚያስፈልገው በአንድ ጊዜ። እነዚህ ነገሮች እዚህ ጋር የተጻፉ ነገሮችን ከርፉ አንብቡ። ስለዚህ ይህን ማውጣት ትችላላችሁ ነው። በእነዚህ ሜቶዶች ዊዝድሮ ማድረግ ትችላላችሁ። ስራው ብዙ የሚከብድ አይደለም፣ ክሊክ ማድረግ ነው። ግን በጣም ፍጥነት ይጠይቃል። አለበለዚያ ሰዓት የተመደበች ሰዓት አለች። በፍጥነት ከሌላችሁ ዲክላይን ያደርግባችኋል። ለዛ ነው እኔም ቶሎ ብዙ ዲፖዚቶች ያላስቀመጥኩት እዚህ ጋር። ለምን ጊዜ የሆነ ሰዓት ላይ ሌላ ነገር እየሰራችሁ ምናምን ሳይሆን የሆነች ነገር ትገቡና ኢሚዲየትሊ ያችን ታስክ ፐርፎርም ካደረጋችሁ በኋላ ወደዚህኛው ላይ ይመጣል። እና ኤአይ ትሬኒንግ እንትኖች አሉ ማለት ነው። አንዳንዴ የሆኑ ኤአይ ለማስተማር ተብሎ የሚወሰዱ ቪዲዮዎች፣ ቴስት የምታደርጉት አፕሊኬሽኖች አሉ። ሞባይሎቻችሁ ላይ የምትጭኑ በጣም በርካታ ስራዎች አሉ ማለት ነው። እዚህ ሰርቬይ አለ፣ ሄልዝ ቴስቲንግ አለ፣ ሞባይል አፕሊኬሽን ይላል። እንደገና ሳይን አፕ የምታደርጉ ክሊክ የምታደርጉባቸው በርካታ ስራዎች አሉ። ትወዱታላችሁ። ይህን ቪዲዮ ከወደዳችሁት ሌሎች እንዲደርሳችሁ ሼር አድርጉ። ሌሎች ይዳረስ፣ ግድ የላችሁም። በእኔ ጋር ደግሞ አትጥፉ። በጣም ወሳኝ የሆኑ እንደዚህ አይነት ሀቀኛ የሆኑ ምንም ግነት የሌለባቸውን ሪያሊስቲክ የሆኑ ፕላትፎርሞችን ነው ማስተዋወቃችሁ። ስለወደዳችሁ አመሰግናለሁ። አትጥፉ። ሳምንታዊ ቲፕ ነው ከፍቃደ ሚዲያ ከዩቱብ ታገኙታላችሁ። እንደዚሁም ፌስቡክ ላይ ቀንጭበት አድርጎ ይለጠፋል። ፍቃደ ሚዲያ በነፃ ገብታችሁ